ዓለማችን እንደ ስፋቷ ብዙ አይነት የሰው ልጆች የማይደፍሯቸውንና ብዙ እውነቶችን ያስተናገዱ ቦታዎችን ይዛለች። ባለፉት ቢሊዮን ዓመታት ባለፈችባቸው ጊዜያት ለትላልቅ ተመራማሪዎች ሳይቀር ድንጋጤንና ግርምትን የሚጭሩ ቦታዎችን በመያዝ እስካሁንም ቆይታለች። ሰላም ውድ ተመልካቾች፣ በዛሬው ፕሮግራማችን 10 ምስጢራዊና አስደናቂ ደሴቶችን እንቃኛለን። ከማየታችን በፊት ሳይንሳዊና አዳዲስ መረጃዎች እንዲደርሱ ቻናልን ሰብስክራይብ በማድረግ ቤተሰብ ይሁኑ። በረከት ደሳለኝ ነኝ። ወደ ዛሬው ፕሮግራም ያለፍኩ። 10ኛ የየመኑ ስኮትራ ደሴት። ለዚህ ደሴት እንግዳ ወይም ባዕድ የሚል ስያሜ የተሰጠው ሲሆን ከመሬታችን ካሉት ስፍራዎች ለየት ያለ አቀማመጥ አለው። ይህም ደሴት በመሬታችን በየትኛውም ስፍራዎች የማይገኙ እጽዋት የሚገኝበት ሲሆን በጣም የሚደንቁ እጽዋቶች ይገኙበታል። በዚህ ምክንያት የደሴቱ 7% ያህሉ እንደ ብሔራዊ ፓርክ ይጠበቃል። በዛ የሚገኙ እንግዳ እጽዋቶችም ቀይ የሚደሙ ሲሆን እንደ መድኃኒትነት ያገለግላሉ። ቦታውም የታሪክ እሴቱን እንዲጠብቅ በ2008 በዩኔስኮ ተመዝግቧል። 9ኛ የአርጀንቲናው ፓራና ዴልታ የተንሳፋፊው አይን ደሴት። ይህ ደሴት ፍጹም ሞላላ ቅርጽ ያለው የተንሳፋፊ አይን ደሴት ይባላል። ለዚህም ቅርጽ 390 ጫማ ዲያሜትር ያለው ሲሆን ፍጹም ሞላላ ቅርጽ በሰሩት መስመሮች በመታጠር የሩቅ ጨረቃ ቅርጽ ይዟል። የዚህም ቅርጽ አስገራሚ ነገሩ ባህሪው መንሳፈፍና በዛቢያው መዞር መቻሉ ነው። በዚህም ምክንያት ብዙ አይነት ሳይንሳዊ ልብ ወለድ ፊልሞችና ዶክመንተሪዎች ተሰርተውበታል። 8ኛ የናፒሌዝ አይዞላ ጋዮላ የእርግማን ደሴት። ለዚህ ደሴት ባለቤት ይሆናለሁ ባልክበት ቀን የመጥፎ ዕድል ባለቤት ይሆናል ይላል የአካባቢው አባባል። ይህ ትንሹ ደሴት በጣሊያን ናፒሌስ የሚገኝ ሲሆን ሁለት ትናንሽ ደሴቶች በትንሹ ድልድይ ተገናኝተዋል። ይህም ደሴት ውበቱን በማየት ልኖርበት የራሴ ላድርገው የሚለውን ሰው በህይወቱ የመጀመሪያ ትልቅ ስህተት እንደሰራ ያሳየዋል። የዚህም ደሴት ታሪክ የሚጀምረው በ19ኛው ክፍለ ዘመን ሲሆን ብዙ ሰዎች ደፍሮ ህይወታቸው እስከ ማለፍ ደርሷል። ስለዚህ ሩቅ ቆሞ አረ ክፉ ነው ከማለት ውጭ በንጹህ ውሃ ተከቧል። ለተለያዩ ማህበራዊ ሚዲያዎች ፎቶ ጥሩ ነው እገዛዋለሁ ይቅርና ቦታውን ድርሽ ላለው የሚል ሰው የለም። 7ኛ የጃፓኑ ሪሞቴ የጫካ ድመቶች ደሴት። ይህ ደሴት የማይታመኑ በጣም አስፈሪና አስገራሚ ፍጥረታትን ይዟል። ደሴቱም ጥቅጥቅ ባሉ አይንን በሚስቡ በውብ ጫካዎች የተሞላ ሲሆን በየትኛዎቹም ስፍራዎች የማይገኙ ፍጥረታትና የጫካ ድመቶች ተገኝቶበታል። 6ኛ የደቡብ አትላንቲኩ የባውፍቴ ደሴት። ለዚህ ደሴት አይዞሌትድ አይላንድ ወይም ንጥሉ ደሴት የሚል ስያሜ የተሰጠው ሲሆን ሙሉ በሙሉ በአካባቢው ምንም አይነት ደሴት የማይገኝና በበረዶ የተሸፈነ ደሴት ነው። ምንም አይነት እጽዋት የማይገኝበት ሲሆን ሰውም ሊቆይበት አይችልም። ቦታውም ሊመረምሩት ሄደው ሊሆን ይችላል የተባሉት መርከበኞች በበረዶ ተሸፍኖ በቦታው የሚገኘውን መርከባቸውን በመተው ደብዛቸው ሊጠፋ ችሏል። እስካሁንም በማንም ባለመደፈሩ በመሬታችን በሰው ልጆች ካልተነኩ ቦታዎች አንዱ ሊሆን ችሏል። 5ኛ የአውስትራሊያው ቶረስ ስትራይት የጥንቱ ደሴት። ይህ ደሴት የአውስትራሊያውያን ሰሜን ጫፍ ከፓፑዋ ኒው ጊኒ የሚያገናኝ መስመር ነው። ይህ ደሴት በክልሉ ካሉት ከብዙ ደሴቶች የሰው ልጆች ከሚገኙባቸው ከጥቂት ደሴቶች መካከል አንዱ ነው። ልዩ የሚያደርገውም ከአውስትራሊያውያን በቆዳ ቀለማቸው፣ በባህላቸውና በቋንቋቸው በፍጹም የማይገናኙ ህዝቦች የሚገኝበት ሲሆን ይህም የቦታው ልዩነትን ያሳያል። ታዲያ የዚህ ደሴት ታሪክ በጥንት ጊዜ በግዙፍ መርከብ እየተጓዙ መርከባቸው በጥልቅ ባህር ሲሰምጥ ከጠፉት ሰዎች ጋር ይገናኛል። 4ኛ የፍሬንች ጊያና ፒልስ ዱ ሳሉት የእስረኞች ደሴት። ከውጭ ስታይ ይህ ደሴት እስረኞች ለማምለጥ
ምቹ ዕድል ይፈጥራል ልትሉ ትችላላችሁ። ነገር ግን በፍጹም የማይታሰብ ነው። ከዚህም ቢያመልጡ ከግዙፉ ውቅያኖስ ማምለጫ የለም። እነዚህ 3 ትናንሽ ደሴቶች ታራሚዎችን በማረም በታሪኩ ወሳኝ ሚና ተጫውተዋል። ሶስተኛም የታይዋን ፓንጉ የባዛልታም ደሴት። በታይዋን የምትገኝ ይህች ደሴት በውበቷ ወደር የለሽ ናት። የዚህችም ደሴት አስገራሚ ነገር የመሬት አቀማመጧ ሲሆን በተለያዩ በተፈጥሮ ድንቃድንቆች የተሞላች ናት። በዚህችም ደሴት የጥንት ቅሪተ አካላት ግዙፉ ቤተ መቅደስ የተገኘ ሲሆን በዚህ የተለያዩ ክብረ በዓላት በዚህ ፓንጓ ደሴት ይከበራሉ። ሁለተኛም የኢጣሊያው ፉቬሊጌሞ ደሴት። ይህ ደሴት ባለፉት የሰው ልጆች ታሪክ የጨለማ ጊዜ የተባሉትን የሰው ልጆች ስቃይ ያዩበት ደሴት ነው። በጣሊያ ፉቬሊጌ የሚገኝ ሲሆን ከመሬታችን አስፈሪ ቦታዎች አንዱ ነው። አንደኛም በመሬታችን ያልተነካ ደሴት። ለማመን አዳጋች በሆነ ሁኔታ በመሬታችን በሰው ልጆች ፍጹም ያልተደፈሩ ቦታዎች በጣም ጥቂቶች ናቸው። የሚገርመው ነገር በዛ ደሴት የሚገኙ ሕዝቦች በፍጹም በውጫዊ ዓለማት ያልተነኩና ተጽዕኖ ያልደረሰባቸው ናቸው። ይህም ጥቅጥቅ ባሉ ጫካዎች የተሞላው ደሴት ምንም ከውጫዊ ዜጎች ጋር ያልተነካኩ ሕዝቦች በመያዙ አንዳች ምስጢር ሊገኝበት ይችላል። ቪዲዮውን ስለተከታተላችሁ አመሰግናለሁ። ቪዲዮ ካስተማራችሁ ላይክ በማድረግ ሀሳብ ካላችሁ ኮሜንት ላይ በመጻፍ ቻናሌን ሳብስክራይብ በማድረግ እንድታበረታቱኝ ጠየቁኝ። በሌላ ቪዲዮ እስክንገናኝ ሰላም ሁኑ።